አይምሮችን አብዛኛውን ጊዜ ደጋግመው በሚከሰቱ ሀሳቦችና ልምዶች አማካኝነት ራሱን ይቃኛል። ሳይንቲስቶች ይህንን አስደናቂ የአይምሮ ብቃት ኒውሮፕላስቲሲቲ ይሉታል። በቀላል አገላለጽ አይምሮችን እንደ ሸክላ ጭቃ ነው። በየቀኑ እንደምናስበው ሀሳብ ቅርጹን የመቀየር ብቃት አለው። አዘውትረን በምናስባቸው ሀሳቦች ላይ ተመስርቶ በአይምሮችን ውስጥ ያሉ የነርቭ ግንኙነቶች በሂደት ይጠናከራሉ ወይም ይዳከማሉ። የሰው ልጅ አይምሮ የተረጋጋና ሰላማዊ ነገሮችን ከማሰብ ይልቅ ሊከሰቱ ይችላል ብሎ ለሚያስባቸው ነገሮች ትኩረት የመስጠት ተፈጥሯዊ ዝንባሌ ያለው። ለምሳሌ በስራ ቦታ ላይ በርካታ መልካም ነገሮች ተከናውነው ሳለ አንድ ትንሽ ስህተት መሰራቱን ካስተዋለ አይምሮአችን ትኩረት ሰጥቶ የሚያስበው ይህንኑ ስህተት ብቻ ይሆናል። ይህ የአይምሮ አሰራር አሉታዊነትና የማጉላት ዝንባሌ ይባላል። የስነ ልቦና ተመራማሪዎች እንደሚናገሩት ምስጋናን አዘውትሮ መለማመድ ስሜታችንን፣ ትኩረታችንንና ውሳኔዎቻችንን የሚቆጣጠሩትን የአይምሮ ክፍሎች በእጅጉ ያነቃቃቸዋል። አመስጋኝ ባህሪን ማዳበር በተለያዩ አሉታዊ አስተሳሰቦች የተሞላውን አይምሮአችንን የተሳሳተ ሚዛን ለማስተካከል ይረዳል። እነዚህ ለውጦች ታዲያ በአንድ ጀንበር የሚከሰቱ አይደሉም። አዎንታዊ አስተሳሰብን ደጋግሞ በመለማመድ አይምሮአችን ለዕለታዊ ሁኔታዎች የሚሰጠውን ምላሽ በሂደት እንዲያስተካክል ይረዳዋል። ወደ ጂም ቤት ሄደን ስፖርት ስንሰራ ጡንቻዎቻችን እንደሚገነቡ ሁሉ በየቀኑ አዎንታዊ ነገሮች ላይ ትኩረት ማድረግም በአይምሮአችን ውስጥ ያሉ አዎንታዊ ነርቭ መንገዶችን ያጠናክራል። ፈተና በገጠመን ቁጥር ከዚህ ፈተና ምን ተማርኩ ብለን መጠየቅ ስንጀምር አይምሮአችን ችግር ፈች እንጂ ችግር ፈጣሪ እንዲሁም አስተላሳይ ከመሆን ይላቀቃል ማለት ነው። ምስጋናን መለማመድ ማለት ከፊት ለፊታችን የተጋረጡ ችግሮችን እያዩ እንዳላዩ መሸሽ አሊያም መፍትሄ የሚያስፈልጋቸውን ጉዳዮች ችላ ማለት አይደለም። የረጅም ጊዜ ውስጣዊ ጤናችንን እና የስነ ልቦና ጥንካሬያችንን ለመገንባት የሚያግዙ ቀላል ዕለታዊ ልምምዶችን ማካተት ማለት ነው። ምስጋና መግለጽ። ለተደረገልህ መልካም ነገር ሁሉ አመሰግናለሁ ማለትን ልመድ። አመሰግናለሁ ማለትን በልማድ ደረጃ ስናዳብር በአይምሮአችን ውስጥ ያሉትን የደስታና የእርካታ ሆርሞኖች እንዲመነጩ በማድረግ አይምሮአችን ሁልጊዜ መልካሙንና አዎንታዊን ነገር ቀድሞ እንዲፈልግ እናሰለጥነዋለን። ከዚህም በላይ ብቻዬን አልቆምኩም፣ የሌሎች ሰዎች እገዛና መልካምነት ያስፈልገኛል ብሎ በቅንነት በመቀበል ሰውን ከትዕቢትና ከራስ ወዳድነት መንፈስ ያድነዋል። በቤተሰብ፣ በስራ ቦታ ወይም በጓደኝነት መካከል የሚፈጠሩ አብዛኞቹ አለመግባባቶች የሚመነጩት የለፋውበት አልታየልኝም ከሚል የቁጭት ስሜት በመሆኑ አመሰግናለሁ የሚል አንደበት የሻከሩ ግንኙነቶችን የማለስለስና የተዘጉ በሮችን የመክፈት ከፍተኛ ኃይል አለው። አመሰግናለሁ ማለት የደስተኞችና የጠንካሮች ቋንቋ ነው። መልካም ላደረገልን ሰው ትልቅ እርካታን፣ ለእኛ ደግሞ የውስጥ ሰላምን የሚያጎናጽፍ ሀብት ነው። ስለ ስኬትህ አመስግን። በገጠመ ሽንፈት ወይም ውድቀት ላይ ከመጨነቅ ይልቅ ጥረህ ባስመዘገብከው ስኬትና ባገኘኸው ውጤት ላይ ትኩረት በማድረግ አመስግን። በእጅ ስላለው አመስግን። ስለሌለህና ስላጣው ነገር በመቆዘን ፋንታ በእጅህ ባለውና በታደልከው መልካም ነገር ላይ በማተኮር አመስግን። ስለሆንከው ማንነትህ አመስግን። ስላልሆንከውና ስላላሳካኸው ማንነትህ ከማዝን ይልቅ በብዙ ፈተናዎች አልፈ ዛሬ ስለሆንከው ጠንካራ ማንነትህና ስለደረስክበት ደረጃ አስበህ አመስግን። አይምሮአችን በየቀኑ በምናስበውና በምናሰላስለው ሀሳብ ልክ ይቃኛል፣ ቅርጹንም ይይዛል። ሁልጊዜ ስለ መውደቅ፣ ስለ ኪሳራና ስለ ማጣት ብቻ የሚያስብ ሰው በእውነተኛ ህይወቱ የሚገጥመውና የሚያስተናግደው ነገር ከዚህ የተለየ ሊሆን አይችልም። በተፈጥሮ ህግ ሁላችንም የዘራነውን ነው የምናጭደው። በቆሎ የዘራ ሰው ስንዴ ሊያጭድ አይችልም። በአይምሮ ውስጥ አዎንታዊነትን፣ ምስጋናንና እምነትን ብትዘራ ስኬትን፣ እድገትንና የውስጥ ሰላምን ታጭዳለህ። ይህ ግሎባል ቮይስ ኔትወርክ ነው። ለተጨማሪ አነቃቂ ይዘቶች ቻናሉን ሰብስክራይብ ማድረግ አይርሱ።